ቁርአን የሚል ግጥም አለኝ። አዳምጡኝ። ቁርአን የአላህ ቃል ነው የረህማን ስጦታ ፈጣሪ የለገሰን ከዟልም ልንወጣ የረህማን ንግግር እንክን ማይወጣለት እውን የአላህ ቃል አቻ ማይኖርለት ቁርአንን ለያዘ አድርጎ ጓደኛ ሰበብ ይሆነዋል ከሳት የማዳኛ ሲያነበው ለኖረ በዱንያ ህይወቱ አንዳችም ሳይታክት ሳይለይ ቀን ከእለቱ ጠበቃ ሊሆነው ከቀብር ውስጥ ቅጣት ነኪርና ሙንከር በሚያፋጥጡለት እርዱኝ ድረሱልኝ በማይባልበት ቁርአን ይሆነዋል ለዚህ ቀን መከታ በረህማኑ ፍቃድ በዓለማቱ ጌታ የቀብር ቅጣት የተዋጣማ ሰው ለቀጣዩ ሂደት ምንም አያስፈራው። ወንድም እህቶቼ ስሙኝ ልንገራችሁ የወንድምነቴን ትንሽ ላስታውሳችሁ ከዱንያዊ ጥቅም ሁሉ አስቀድማችሁ ከምንም ቁርአንን መርጣችሁ የአላህ ቃል ቁርአን በልብ ካፈዛችሁ ጥንቃቄ ይኑር ላጠቃቀማችሁ። እንዳልነው እንዳልኩት እንዳሉትም ሁሉ ጥቂት ልምከራችሁ ጆሮ ወዴ በሉ። ከሙስሊሙ ኡማ ወዶ ሲመርጣችሁ ቃሉን እንድታፍዙት ያቀለለላችሁ በሳም ጀምሮ ጨራሽ ያረጋችሁ ሊፈትናችሁ ነው ለሌላ አይምሰላችሁ። አሁን ወንድሞቼ ጥርጥር የለውም በቁርአን ያመፀ መዳኛ የለውም። አላህ ወዷችኋል እናንተም ውደዱት እርሱ በሚወደው መንገድ ተጠቀሙት። ለይስሙልኝ ለይሉኝታ እንዳትሰሩበት ጀሊሉ ባዘዘው መልኩ ተጠቀሙት። አደራ ምላችሁ በስተመጨረሻ በቁርአን ያልሰራ የለውም መድረሻ። ለፈጣሪ ብዬ የምወዳችሁ ወንድም እህቶቼ አላህ ያኑራችሁ በኢማን በብርታት ሸይጣንን ረታችሁ የተባረከውን ቅዱስ ቃል መርጣችሁ ጊዜያችሁን ሁሉ ለርሱ የሰጣችሁ አላህ በጥበቡ እኽላስ ያላበሳችሁ ጆሮ ለሰጣችሁን ከልብ እንደወደዳችሁኝ አላህ ይውደዳችሁ። ስላዳመጣችሁኝ አመሰግናለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። መታሰቢያነቱ ከቁርአን ለራቀው ለኛው ለራሳችን ማለት ነው። አላህ ቁርአንን የምንወድ የአላህን ቃል የምናፍዝ የምንወደው እሱ ባዘዘን መንገድ እንድንጠቀምበት አላህ ያድርገን። ሰላሙ አለይኩም ወራህመቱላሂ ወበረካቱ።